እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ዮሐንስ ራእይ ምዕራፍ 3 ከቁጥር 8። እነሆ አስደሳች ዜና! በመንፈስ ቅዱስ የጸናች ዓለም አቀፍ አማኞች ቤተክርስቲያን ታላቅ የምስጋና ኮንፈረንስ አዘጋጅታለች። ከታህሳስ እስከ ታህሳስ 13 ማለትም ለ3 ተከታታይ ቀናት ማለትም ከአርብ እስከ እሁድ እነሆ ታላቅ የምስጋና በር የሚያስከፍት ታላቅ የምስጋና ኮንፈረንስ። ሁላችሁም መጥታችሁ የጌታን ጸጋና ሰላምታ እንድትካፈሉ በጌታ ፍቅር ጠይቃችኋለሁ። አድራሻችን በሰላም በር ከተማም ከዞብል ማደያ ፊት ለፊት ትንሽ ገባ ብሎ ይገኛል። በእለቱ ወንጌል በኃይልና በስልጣን ይሰበካል፣ ለበሽተኞች ይጸልያል፣ ጌታ በዝማሬ ይመለካል፣ ድንቅና ታምራት ይሆናል። በእለቱ የሚያገለግሉ አገልጋዮች ነቢይ ታምራት ካራ፣ አገልጋይ ባዩ ጳውሎስ፣ ዘማሪት አማረች መለሰ እንዲሁም የቤተ ክርስቲያኒቱ ኳየር ኪፎርዲስት በቃሉ በርገኔ እንዲሁም ድንቅና ታምራት ጊዜ ይሆናል። ሁላችሁም መታችሁ የጌታ ጸጋና ሰላምታ እንድትካፈሉ በጌታ ፍቅር ጋብዘናል። ማሳሰቢያ፣ ይህ ቪዲዮ ዓለም ሁሉ እንዲደርስልን ሼር፣ ኮፒ ሊንክ እያደረጋችሁ እንድታግዙን በጌታ ፍቅር እንጠይቃለን። ከታህሳስ 10 እስከ 13 ቀጠራችን በሰላም በር ከተማ ይሁን። ሁላችሁም ተጋብዛችኋል። የጌታ ጸጋና ሰላም ከሁላችሁም ጋር ይሁን። ሻሎም